የኔ ፍቅሮች በሻወር እና እንዴት ናችሁ? ደህና ናችሁ ሆይ? ዌልካም ብያለሁ። አትገቢ ምን ይጂ ማለት ነው። ቁጭ አልኩኝ እኮ እናሽ እንዴት ነህ? ደህና ነህ ሆይ? አለ ሆይ? እስኪ ካቆምኩበት ጀምሬ ላምጡት። እሺ ሰኞ ነው። ተረጋጊ እስኪ። እቃውን ፈጀሽው እኮ ጨርሻለሁ። እቃዬን ወድ ክላሴን ያለሁት። አረ ተረጋጊ በአላህ ሶብር አድርጊና አውሪኝ። ይሄው ቁጭ አልኩኝ እኮ። አብደላ አልደረሰኝም፣ ሲደርሰኝ እመልሳለሁ። ምንድነው የምታብለው ውዴ? አይ እኔ እንትን እንዳላችሁ ብዬ ቁጭ ብዬ ይሄው ላወራችሁ ብዬ ይሄው ቁጭ አልኩኝ። ደግሞ ቡና እንጠጣ ማለት ነው። እሺ አሁን ቡና እንጠጣ ነው። ነገ ቡና ስለማልጠጣ አሁን ቡና እንጠጣ ነው ማለት እንጠጣ ቡና። ቢስሚላህ መቼም ያውቀዋል የዚህ ነገር ቡና ሳ ምን ጠጣ። ብርቴ ዌልካም ብያለሁ። እንኳን ደህና መጣሽ። ቤታችን ክፍት ነው። እሺ ሀቢብቲ እስኪ በዚህ ስልክ ያልተደመረ ሰው ካለ እደምራለሁ። እሺ ተደማመሩ። ላይክ አርጉ። ላይክ ካላረጋችሁ ላይክ አርጉ ምናምን ማለት ነው። እና የተደማመራችሁ ቤተሰብ ሁኑ። ብርቱካን ያልደመርሽ ከሆነ ደምሪኝ። እዚህ ጋር ምን ለቀህ ነው? ኧረ ቆይማ እሳር ፋሚሊ አልተቻልክ። ምን ለቀህ ነው? ደህና ነን ማሬ። እንዴት ነሽልኝ አንቺ? ደህና ነሽ ወይ? ቤተሰብ ሁሉ ሰላም ነው ወይ? ሳሊሃ ቤት ገብቼ ነው የወጣሁት። እሺ በዚህኛው ስልኬ ናይስኪ መቀባት ተምሬያለሁ። እድሜ ለሰላሀዲን ሰላሀዲን እያመሰገናችሁልኝ ማለት ነው። ይኸው ቅባት ድፍልቅ ቀደም ማድረግ አባቱ እስኩት የመዲና ወቅቲ ብርቴ እስኪ ጻፊ። አልቀባሽም ቀለም መሆን ኧረ እባክህ እስኪ የምር በል። እንዴት አባት እኮ እንደሚጣፍጥ ደግሞ ነው የማፈላው ቡና በጣም የሚጣፍጠው። እሺ እውነትም ከኢትዮጵያ ነው የመጣሽው የተባልኩበት የቡና አፈላሌ ልነግርህ አልችልም። እንዴት አባቱ እንደሚጣፍጥ እንደ ሀገር ያላጠቁረውም እንጂ ግን አይታየም። ካሜራዬ ምን አባቱ